አሁን ግን እውነቱ ሲወጣ የመኖሪያ ፈቃድም አላት እና ልጅቷ በጣም አደገኛ ዱርዬ ልጅ ናት። ነገር ግን እነሱን በሲስተም እንግዲህ የሆነ እርዳታ እንዲደረግላት ፈልጋ ነበረ ማለት ነው። ምክንያቱም አሁን ላይ እንትን እንደሚባለው እንደዛ ነው። በእርግጥ መሲ ጠርጥራታለች። በፊትም ቀን ጀምራ መሲ ደስተኛ አይደለች የሚችል ልጅ እንትን በማለቷ ማለት ነው። ነገር ግን አሁን እንደምታውቁት ጸጉርሽን ያው ጸጉሯ እንደ ወንድ ነው የተቆረጠችው። አስቡት እንግዲህ በዱባይ ምድር በአረብ ሀገር ምድር ላይ መዳም ቤት እየተሰራ ጸጉራችሁን እንደ ወንድ አለባበሳችሁን እንደ ወንድ የምታደርጉ ልጆች እውነት ለመናገር ስርዓት ሊኖራችሁ ይገባል። የመጣችሁ ስለ ስራ ነው። ለስራ እስከመጣን ድረስ በሰላም ሰርተን አገራችንንም ራሳችንንም አስከብረን ወደ ሀገራችን መመለስ ሲገባን እዚህ መታችሁ የማይሆን ነገሮች የማይሆን ድርጊቶች የምታደርጉ ልጆች በጣም ነው የምታሳፍሩት። እንደ ሀገርም በጣም ታሳዝናላችሁ ማለት ነው። እንደናንተ አይነቶችንም እየታየ ደግሞ ብዙ አንገታቸውን ደፍተው የሚሰሩ እህቶቻችንን አታስወቅሱ ነው ማለት የምፈልገው። እንግዲህ ዛሬ ቀኑ ሙሉ መሲ ጋር መታ ውላ ነበረ እና በስተመጨረሻ ግን ምንድነው ያደረገችው? እርዳታ ይደረግልኝ ነበር ስትል የነበረው እርዳታው ደግሞ መደረግ እንደማይችል መሲ እየነገረቻት ነበረ። እርዳታ እናደርግልሽም፣ ስራ አለሽ፣ ትሰሪያለሽ፣ ወጣት ነሽ፣ ጉልበት አለሽ። ስለዚህ በሽተኛ አይደለሽም። ለአንቺ እርዳታ አልሰበስብም። ስራ እንደ ሴት ጸጉርሽን እንደ ሴት ተሰርተሽ እንደ ሴት ተሰርተሽ ስራ እናስገባሻለን። የስራ ልብስ ገዝቼ ስራ እንድትገቢ ስራ ፈልገን እናስገባሻለን እየተባለች ነበር። እንግዲህ ቀኑ ሙሉ መሲ ሱቅ ስበጠብጣት ስራዋን አላሰራ ብላት ነው የዋለችው ማለት ነው። እንግዲህ ጠዋትም ላይ ጆከርም መጥቶ ሲመክር ቆይቷል። ነገር ግን ማንንም የማትሰማ የራሷን እቅድና አላማ ብቻ ይዛ የመጣች ልጅ ነበረች ማለት ነው። አሁን ላይ ማለት ነው። እኔ በፊት አሳዝናኝ ነበር። የምር የዋህ የምር እንትን መስላኝ ነበር። ነገር ግን ሰዎች ራሳቸውን እንዳይዋህ ራሳቸውን እንደሞኝ አድርገው ነገር ግን የሚያደርጉት ነገር በጣም ያስጠላል እውነት ለመናገር እና እንግዲህ ያንን ነገር አድርጋለች። አሁን ግን በስተመጨረሻ ምንድን ነው ያደረገችው? እንግዲህ መሲን ስበጠብጣት መሲ ደግሞ በቃ እስራኤል ስራበት ሂጅልኝ ብላ ስትላት ከመሲ ሱቅ ተነስታ እንግዲህ ሮጣ መኪና ውስጥ ገብታ ራሷን እንትን እንደማለት ነው ሙከራ ያደረገችው። ያንን በማድረጓ እንግዲህ ተሯሩጠው ሰዎች ይዘው በቃ መኪና ውስጥ ገብቼ ሞትልሻለሁ ብላ ከመሲ ሱቅ ሮጣ ወደ መኪና አስፋልት ነው የሮጠችው ልጅ ማለት ነው። ያንንም ስታደርግ ፈጣሪ ይመስገን መሲም በማለቷ ከፊት ያሉ ሰዎች ይዘው ልጅቷን አስጥለዋታል። እንግዲህ ፖሊስ ተደውሎ መጥቶ መሲንም ልጅቷንም ይዘው ወደ እስር ቤት ሄዷል ማለት ነው። አስቡት እንግዲህ አስቡት ጋይስ፣ የምር አስቡት። ሰውን እንረዳ ብላችሁ ሰውን እናግዝህ ብላችሁት ሰውየው እነዛ ሰዎች ደግሞ እናንተን ይዘው መቀመቅ ለመግባት የሚመጡ አስበው አቅደው የሚመጡ ሰዎችን እንግዲህ አስቡ ማለት ነው። ምክንያቱም አሁን እሷ የራስ ማጥፋት ሙከራ ነው። የራስ ማጥፋት ሙከራ ደግሞ ዱባይ ላይ በጣም አደገኛ ነው ማለት ነው። ስለዚህ ያስቀጣል፣ በህጉ ያስቀጣል። ሲቀጥል ደግሞ አሁን ይቺ ልጅ እግዚአብሔር ይመስገን እንኳንም ያዙላት ሰው። ይቺ ልጅ ሮጣ ሄዳ መኪና ውስጥ ገብታ ቢሆን ወይ ብትገጭ ወይ የሆነ ነገር ብትሆን ተጠያቂዋ መሲ ናት። ምክንያቱም ካሜራ አለ። መሲ ጋር ነው ቀኑ ሙሉ ዋለችው። ከመሲ ሱቅ ነው ሮጣ ያወጣችው። ምን አርገሻት ነው? ምን ተደርጋ ነው? ለምን እሳን ችጋዋለች ነው? አስቡት እንግዲህ ማንኛችንም ልንሰራ ነው ከሀገር የተሰደድ ነው። ማንኛችንም ህይወታችንን ለመቀየር ነው ከሀገር የተሰደድ ነው። አንዳንዶች ግን በጣም ራስ ወዳዶች ናቸው። የራሳችሁን ነው እንጂ የሰውን ዞር ብላችሁ የማታዩ ናቸው። ፈጣሪ በሚያውቀው ግን ደግሞ አያልፍላችሁም። እንደዚህ የምታደርጉ በሰው ላይ ሴራ፣ በሰው ላይ ክፋት፣ በሰው ላይ ተንኮል የምታስቡ ሰዎች ደግሞ ፈጣሪን አያልፍላችሁም። መቼም ሊያልፍላችሁም አይችልም። እነዚህ ልጆች እንግዲህ ጠዋት ማታ ብር ተበላን ስትሉ ረተው የታመመውን ረተው የመዳም ቤት የምትደበደበውን ሮጠው ሄደው አንስተው አስጥለው ብዙ ነገር የሚያደርጉ ሰዎች እናንተ ግን በዚህ ልክ ለነሱ እንደዚህ አይነት ነገር አይገባቸውም። የምር አይገባቸውም። ምን አገባቸው? ማንም እኮ ዞር ብሎ የሚያያቸው ሄድ ምን አገባቸው እንዴ? ሌላው ሀገር ላይ ማን ነው ዞር ብሎ የሚያያቸው? እስኪ ሳውዲዎቹን ይኸው፣ እስኪ ሌላው ሀገር ላይ ይኸው፣ ሌላ አረብ ሀገር ላይ ያሉ እህቶች እኮ ማንም ሰው ዞር ብሎ የሚያያቸው ሰው የለም። ችግራቸውን ራሳቸው በራሳቸው ነው የሚወጡት። እናንተ ግን እያባበሏችሁ እንዲህ እናደርግላችኋለን እያገዟችሁ መንገዱን እየመሯችሁ መንገድ እንኳን የሚያሳያችሁ የለም። የምትፈልጉትን ነገር እንኳን ለማድረግ በዚህ ውጡ በዚህ ግቡ የሚላችሁ ሰው የለም ሌላው ቦታ ላይ። እናንተ ግን እድለኞች ስለሆናችሁ ነው።
ያንንም እድል አግኝታችሁ ግን ያን እድል ሳትጠቀሙ ጭራሽ እነሱን ለመጉዳት የምትሄዱ ልጆች። አይዲ የለኝም ስትል እኔ ራሴ ሰምቻታለሁ። ለምን አትከሽም ስትባል ማስተርጎሚያው ብዙ ብር ጠየቀ። ታሜ ማስተርጎሚያው ብዙ ብር እንደሚጠይቅ አስቀድሞ ነግሯታል። እና አማርኛ ወደ አረበኛ ካልተተረጎመ ያንቺን አማርኛ ሰምተው ነው ወይም መክሰስ የምችው። አስተርጉመሽ እኮ ነው የምከሽው። ሲተረጎም ደግሞ የትራንዚት ክፍያ ያለው ትከፍያለሽ። ያን ብር ላለመክፈል ምን አለች? አዋጣችሁ ልክሰስ። እንዴት ነው ተዋጥቶለት ሰውን የሚከሰው? አርፋ ስራዋን መስራት አይቻልም? በመጀመሪያ ደረጃ እየመጣችሁት ለስራ ስለሆነ ለወንድ ምን ስትሉ ነው ገንዘባችሁን የምትሰጡት? ከቻላችሁ ወንዱ ለእናንተ ይስጣችሁ፣ ካልቻላችሁ ደግሞ ገንዘባችሁን ያዙ። እንዴት ነው ሴት ልጅ ለወንድ ልጅ ገንዘብ የምትሰጠው? ወንድ እኮ ነው ለሴት ልጅ ገንዘብ የሚሰጠው። ወንድ ነው አይደለ? ለሚያስፈልጋችሁ ለቤት አስቤዛችሁም ይሁን ለቤት ኪራያችሁም ይሁን ለሚያስፈልጋችሁ ነገር ወንድ ነው የቤታችሁን የሚያስፈልጋችሁን ነገር ሊሸፍንላችሁ የሚችለው እንጂ እናንተ እኮ አይደላችሁም ለወንድ ገንዘብ የምትሰጡት። ገንዘባችሁን ትሰጣላችሁ፣ እዚህ መጥታችሁ ደግሞ ሌላን ሰው ይዛችሁ ገደል መግባት ትፈልጋላችሁ። ጋይስ እየተሳሰብን የምር እየተሳሰብን። መሲ በጣም ነው የምታሳዝነው። በእናንተ ችግር ስንት ጊዜ ነው አደጋ ውስጥ የገባችሁ? ባለፈ ሪፖርት ላይ ወደ ኢትዮጵያ ልትሳፈር ስትል ነው ከዛ ተመልሳ እስር ቤት የገባችሁ። እናንተ በጎን እየመጣችሁ እሷን ታስቸግራላችሁ። በጎን ደግሞ አሲዶች ሰው እንዲረዳ የማይወዱ አሲዶች ደግሞ እየሄዱ እሷን ያስጠቁሯታል ማለት ነው። ጋይስ እየተሳሰብን። መሲ አሁን ያለችበት ሁኔታ እስር ቤት ነው። ምክንያቱም ተጠያቂ ናት። የራስ የማጥፋት ወንጀል ነው ይቺ ሴትዮ ራሷ ላይ ሙከራ ያደረገችው። በጣም ነው የሚያሳዝነው። ለምንድን ነው በዚህ ልክ ክፉ ምን ሆነው እኛ ኢትዮጵያውያኖች? ለምንድን ነው ማንተሳሰበው? ለምንድን ነው ምቀኛ ምን ሆኑ? ለምንድን ነው እንደዚህ አይነት ስግጥ የምንለው? ሲቀጥል ገንዘባችሁን ስትሰጡ ያላማከራችሁን ገንዘባችሁን ከሰጣችሁ በኋላ በቃ ከተበላችሁ ተበላችሁ። አፋችሁን ዘግታችሁ ለፈጣሪ ሰጥታችሁ፣ እውነት እናንተ አማኞች ከሆናችሁ ማለት ነው ለፈጣሪ ስጡት። ገባችሁ? ለፈጣሪ ስጡት። ፈጣሪ ያሳያችኋል። ገንዘባችሁን የበላውን ሰውዬ ፈጣሪ ያሳየዋል፣ የስራውን ይሰጠዋል። በቃ እናንተ ዞር ብላችሁ ራሳችሁን ላይ ቀጥሉ። በጣም ነው የሚያሳፍረው። ማርያም በጣም ነው የሚያሳፍረው። እስከ መቼ ነው እንደዚህ ሆናችሁ የምትቀጥሉት? መሲስ ምን ባደረገች? እናንተን በረዳች? እናንተን በረዳች መታሰር አለባት? እናንተን በረዳች ታስራ ወንጀለኛ ተብላ መበስበስ አለባት? እናንተን በረዳች እናንተ እንደዚህ አይነት ነገር ታስቡላታላችሁ ለመሲ? መሲም ሆነች ሙኒትም ሆነች ሳሬም ሆነች ሁሉም ሱቃቸው አርግዛችሁ ትሄዳላችሁ። ስታረግዙ እኮ እነሱን አላማከራችሁም። ሱቃቸው ብዙ ነገር እነዚህ ልጆች እኮ ያን ሱቅ ለመክፈል መስዋዕትነት ከፍለዋል። ሱቁን የከፈቱበት ሊሰሩበት ነው፣ ስራ ሊሰሩበት ነው እንጂ እናንተን እዛ አርግዛችሁ እንድትመጡ ከማን እንዳረገዛችሁ እንኳን የማታውቁ ዜጎች። የእናንተ ደግሞ የተለየ ነው፣ የተለየ ነው። ፈጣሪ የተለየ ነው። ፈጣሪ ብቻ ልቦና ይስጣችሁ። እግዚአብሔር ይቅር ይበላችሁ ከወንጀላችሁ ብዛት፣ ከኃጢአትነታችሁ ብዛት። ከዛም አልፎ ደግሞ አልፋችሁ ተርፋችሁ የራሳችሁን ህይወት አበላሽታችሁ የሌላ የሚሰሩትን ልጆች ህይወት ደግሞ ለማበላሸት የምትሄዱ ልጆች የምር ስርዓት ይኖራችሁ። ፈጣሪያችሁን ፍሩ። የኔ ህይወት ከተበላሽ እኔ ምን አገባኝና የሰው ህይወት አበላሻለሁ? እንዴት አይነት አስተሳሰብ ነው ስንት መረዳት የሚፈልጉ ሰዎች አሉ። እነዛን ሰዎች እንዳይረዱ ነው አሁን እናንተ እንቅፋት እየሆናችሁባቸው ያለሁት። እነዛን ስንት የሚደረስላቸው ሰዎች አሉ። ስንት የታመሙ ሰዎች አሉ። ስንት እንዲደርሱላቸው የሚፈልጉ ሰዎች አሉ። በዚህ ልክ ክፋት ግን ለምን አስፈለገ? በቃ እናንተ በመጀመሪያ ደረጃ አንድ ሰው የእሱ ህይወት ከተበላሸ በቃ የሌላው ሰው ህይወት ማበላሸት ነው የሚፈልገው። የእናንተ ህይወት እኮ ራሳችሁ በእጃችሁ ናቸው ያበላሻችሁት። በመጀመሪያ ደረጃ ስትሰጡ ገንዘባችሁን ለሰው አላማከራችሁም አይደል? ስለዚህ ሲደርስባችሁ ችግሩን ዋጥ አድርጋችሁ መቻል ችላችሁ ማለፍ ነው። ከቻላችሁ ደግሞ በህግ መሄድ ካለባችሁ በህግ ሄዳችሁ መብታችሁን ማስከበር ነው። በመጀመሪያ ደረጃ እኔ ዛሬ ሰምቻት አይዲ አለሽ ወይ ብላ ስትጠይቃት መሲ የለኝም ብላለች። ፖሊሱ ሲመጣና እንትን ሲባል ግን አይዲዋን አወጣ። አይዲ እያላችሁ ለምንድን ነው አይዲ የለን የምትሉት? አይዲ እያላት ለምንድን ነው አይዲ የለኝም ያለቻት ለመሲ ነው? ወይስ የተላካችሁት ከጀርባ እነሱን ለማጥቃት ተልካ ነው የመጣችሁ? ይችላል ማለት አልገባችኝም። ሙኒት መክተብ ቢሮ ትሄዳለች።
ከሙኒት እየመክተቡ ሲርቃት ደግሞ ሳሪ ጋር ትሄዳለች። ሳሪ ጋር እንትን ስትላት ደግሞ መሲ ጋር ትሄዳለች። ምን ማለት ነው ያልገባኝም። ለምንድን ነው እንደዚህ የሰው ህይወት የምትበጠብጡት? ሰርተው ይብሉበት እንዴ! መከራቸውን አይተው እኮ ነው እነሱ ሱቅ የከፈቱት። ሱቅ እኮ የከፈቱት መከራቸውን አይተው ነው። ስለዚህ እናንተም ደግሞ የራሳችሁን እንትን በሉ እንጂ የሰው ህይወት ለመበጥበጥ የምታስቡ ሰዎች በጣም ነው የምታሳዝኑ። እኔ በጣም ነው እየተናደድኩት። መሲ 3ኛ ጊዜዋ ነው በሰው ችግር እንደዚህ አይነት ጣጣ ውስጥ ስትገባ፣ 3ኛ ጊዜዋ በሰው ችግር እስር ቤት ስትገባ፣ 3ኛ ጊዜዋ። ምን ማለት ነው? እናንተን ሲረዷችሁ፣ እናንተን ሲያግዟችሁ፣ እናንተ እነሱን ማገዝ ሲገባችሁ፣ መረዳት ሲገባችሁ ጭራሽ እናንተ እነሱን አደጋ ውስጥ የሚከት ነገር። ትናንትና እነዛ ዱባይ ላይ ባንጋሊ ሊደበደበን ያሉት ሰዎች ፖሊስ ሲመጣ እነሱ ከገስት ላይ ወረዱ። ለምን ወረዳችሁ ለምን ወረዳችሁ ትላላችሁ በኮመንት እና እነሱ እያዙ ተጠራርገው እስር ቤት ይግቡ። ምንድን ነው ሀሳባችሁ ጋይስ? ምንድን ነው ሀሳባችሁ? ለምንድን ነው ልጆቹን የማታስቡላቸው? ረዷችሁ እንጂ እኮ አልወለዷቸውም። ይህን ያክል ወላጅ እንኳ በዚህን ያክል እኮ ግዴታ የለበትም። 18 ዓመት ከሞላችሁ ራሳችሁን በራሳችሁ ነው የምትመሩት እና በጣም ነው የምታሳፍሩት።